በሰው ሰው ተኝቶ ፈውስ ይፈልጋል ብዙ ሰው፣ መዳን ይፈልጋል ብዙ ሰው። በአምስቱም መግቢያ በር ላይ ብዙ ሰዎች በሽተኞች ተኝተዋል። ፈውሳቸውን ይጠባበቃሉ፣ መዳን ይፈልጋሉ፣ ወደ ቤታቸው በሰላም መመለስ ይፈልጋሉ። ነገር ግን ከዛ ህዝብ መካከል መልአኩ መጥቶ ውሃውን በሚያናውጥበት ጊዜ አንድ ሰው ብቻ ይፈወስና ቅድም የተራሮጡት ሁላቸው ሲገቡ ሲወጡ የነበሩ ሰዎች ምን ይሆናሉ? ምን ይሆናሉ? ምን ይሆናሉ? ባዶ እጃቸውን ይመለሳሉ። ከዛ ወደ መኝታቸው። በዚህ ሁኔታ ሰውየው እንደዚህ ይላል፣ እኔ ልፈወስ በራሴ ጥረት። ሳር መጥቶ በቅሎበታል እኮ ሰውየው ላይ። ሰውየው እኮ ሰው አይመስልም። እኔን ዛሬ የሚታዩኝ እኔ ሀርትዬ የሆነች ነገር 1 3 4 ቀን አጥቼ እዚህ ከተማ ላይ የሆነች ነገር የሆነ ነገር እንኳን ልስራ በትንሽ የሆነ ነገር እንኳን ልስራ ብዬ ቢወጣ እኩኒ ከኔ ጉፈናዳ ከነስ ማሰያ ይወጥኒ ሶባ አትሎ በህይወት እያለሁ እንደሞት ታወራላችሁ። ማይኬል መቶ ትላላችሁ። ሰውየው ደግሞ 38 ዓመት ሙሉ ነው። 3 ቀን ላይ ሀርትዬ መልኩ ከጠፋ 3 ቀን ታመ 3 ቀን ምግብ ብሰጥ በዘመናችን ላይ የማያከስረው ወይንም የማያከሰው በዚህ ምድር ላይ ጾም ጸሎት ብቻ። አቤት የጾም ጸሎት ሳሙን እኔ እንዴት እንደፍክት እንደሚል ሀርትዬ እየበላኝ ነው ወይስ እየጾምክ ነው ይሉኛል ልጆች። ኢየሱስ ጌታ ነው። እስቲ የጾም ጸሎት ከስቻለሁ ይብል በዓለም ታሪክ በጾም ጊዜ የከሰው ሪቨርት ኤንጀል የሽፑ ቡዱሪ አባት ሽብር ማንም እና ጀራው ነብይ አየር መድረክ ላይ በአየር እንድትንጻፈፈው ሰው የቡሹሪ መንፈሳዊ አባቱ ሪቨርት ኤንጀል የሚባል ሰው 47 ቀን ዊዛውት ዋተር ዊዛውት ፉድ ራኪያ ያድናል። እቺን አክሎ ወጣ ከስቶ። ከዛ በኋላ የተቀጣጠመው አጥንቶችን ይገጣጠም ነበር እያለ ማለት ነው። ይጸጋል አንቺን ሰበሽ የተቆራረጠውን እንጀት እንደዚህ። አሁን ደግሞ አንድ ነብይ ተነስቷል፣ ፓስተር አፍሉካው የሚባል ሬሳ እየቀሰቀሰ መጣ። ያድናል በለው። አታይማ አንተ የውጭውን አታይማ እዚህ ኢትዮጵያ ውስጥ ይጩፋን ብቻ ነው የምታየው። ታይማ ያኛው ስንት መገራርን ነገር እግዚአብሔር እየሰራ መሰለ። አልቼ ነው ማን አስቻለ አጣልኝ ያድናል። ተነብያለሽ አልቼ ነው አስቻለች ደስ እናሏት መጣልኝ ምን ላይ ያድናል በለኛ ያድናል ልቡሽ ልጸልይ ወይ ልጸልይ። እግዚአብሔር እንደዚህ ይለኛል። ይኸውላችሁ እየሰበኩ ሳለ አያለሁ ትንሽ ነገር አያለሁ። ጌታ ምስክሬ የሸረሪት ድር ታውቃላችሁ? ብዙ ጊዜ ጉባኤ ውስጥ እንደዚህ ነገር የሸረሪት ድር ታውቃላችሁ? የአንዳንድ ሰዎች ላይ ማሚ የሸረሪት ድርን ይመስል ነገር በአንዳንድ ሰዎች ላይ አለ። ግን እየሰበኩኝ እየለቀቀ ስተና ያለው አረ የብዙዎቻችሁ ጥያቄ ተነስቷል። እርግጠኛ ሆኜ ለ4 ሴቶች እርግጠኛ ሆኜ ሄዶ ተከናውኗል። 4 ሴቶች ጌታዬን ነው የምላችሁ ሄዶ ተከናውኗል። እኔ ነኝ የምትይ ሴት ካለሽ ቀበል አድርገው ተከናወኝ። ሄጄ ቤትሽ ላይ የተቀመጠ ጉድጓድ ተደፍኗል። ለፊትለፊትሽ ያለው እንቆቅልሽ ተመቷል። ለፊትለፊትሽ ያለው ጉድጓድ ተደፍኗል። መውጣት ይሆነልሽ፣ አረ ማሄድ ይሆነልሽ። ይህን ሁሉ ዘመን ሞክረሽ አትሻል። በኢየሱስም ያለ ቀላ ማሄድ ይሆነልሽ።